ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች እንዴት ናችሁ? በድጋሚ መጥቻለሁ። ሶፍትዌር ኢንጂነር ብርሃን ነጋ ነኝ። ዛሬ የምናወራው ስለ ኤአይ ይሆናል። እንግዲህ ባለፈው ሳምንት ቅዳሜ በቴሌግራም ቻናሌ ባዘጋጀነው ፕሮግራም የተወሰነ አንደርስታንድ ያደረጋችሁት ነገር አለ ብዬ አስባለሁ። ዛሬ እሱን ሰፋ ባለ መልኩ የምተነትንላችሁ ይሆናል። አብራችሁኝ ቆዩ። ኤአይ ምንድነው? አሁን ላይ ደግሞ በተለያዩ ኢንዱስትሪ ውስጥ እየፈጠረ ያለው ነገር ምንድነው የሚለውን ነገር በሰፊው እናወራለን። በአጠቃላይ ብዙዎች ደግሞ እንደ ሃይፕ የምንሰማው ነገር አለ። የተለያዩ ሙያዎችን ወሰዳቸው፣ ከዚህ በኋላ የኔ ሙያ ሬሌቫንት አይደለም፣ ማርኬት ውስጥ መቆየት የምንችልበት እድል የለም ምናምን የሚባል ነገር በሰፊው አለና እሱን በተመለከተ እንግዲህ ያለን መረዳት በምን መንገድ ሸፕ መደረግ አለበት የሚለውን በደንብ አንደርስታንድ እንድታደርጉ ያግዛችኋል ብዬ አስባለሁ። እንግዲህ እንደምታውቁት ኤአይ አሁን ቻትቦት ብቻ አይደለም። እስከዛሬ ምናልባት ብዙዎቻችን የምናውቃቸው ጀመናይ እንደነ ቻትጂፒቲ ብዙ ጊዜ ጥያቄ ጠይቀናቸው ምላሽ ሲሰጡን የምናውቀው ነው እና ያ ነገር ግን ከአሁን ከዛ ባለፈ በጣም ብዙ አድቫንስ አድርጎ ትልቅ ሌቭል ላይ ደርሷል። በዚህ ሂደት ውስጥ እንግዲህ ኤአይ ምንን እየሰራ ነው የሚለው ከዚህ በኋላ ፕሮባብሊ ኦልሞስት የማይሰራው ነገር ስለሌለ ለአንድ ነገር ብቻ ልንሰጠው የምንችለው ነገር አይደለም። ስለዚህ ሁላችንም በዛ ልክ ራሳችንን ማዘጋጀት ይጠበቅብናል ማለት ነው። የመጀመሪያው ልናረመው የሚገባው አረዳድ እና ብዙዎች ዝጋ አለ ብዬ የማስበው ኤአይ ላይክ እንደ ማጂክ ተደርጎ ይወሰዳል፣ ወይም ደግሞ ብዙዎች ቴክኒካል ሰዎች ብቻ ሊጠቀሙት የሚችሉት አይነት ቴክኖሎጂ ተደርጎ ይወሰዳል። ኤአይ እንግዲህ መሰረቱ ሲሰራ እስከዛሬ በሰዎች ጉልበት የሚሰሩ ስራዎች ኦልሬዲ በማሽነሪዎች ተተክተዋል፣ ወይም ደግሞ ሌሎች በተለያየ ምቾትን ሊሰጡ በሚችሉ በሂደት ኢቮልቭ እያደረጉ የመጡ ነገሮች አሉ እንግዲህ በህይወታችን የምናውቃቸውና አሁን ደግሞ የሰው ልጅ ጭንቅላት ውስጥ ስራ አልቀለለለትም ተብሎ ይታሰባል። ስለዚህ ሰው ያስባል፣ ያሰላስላል፣ ነገሮችን ያወጣል፣ ያወርዳል። እሱን ስራ ደግሞ በኤአይ መተካት ነው። ስለዚህ ሪፕሌስ ሊያደርግ የመጣው የሰው ልጅን ኢንተለጀንስ ነው። አስተሳሰቡን በማሰብ የሚወስደውን ጊዜ ነው ለመተካት ወይም ደግሞ እዛ ላይ ነው ለማገዝ የመጣው ማለት ነው በዋናነት። ያ ሲባል ደግሞ እንግዲህ የተለያየ ሰው በተለያየ ፊልድ እንደመሆኑ መጠን ወይም ደግሞ የሚሰራው በተለያየ ኢንዱስትሪ ላይ እንደመሆኑ መጠን የሚያስበው ነገርም በዛው ልክ የተለያየ ነው። ስለዚህ ኤአይ የተለያዩ ኢንዱስትሪዎችን ያካልላል ማለት ነው። ይሄ ማለት የትኛውን ፊልድ ላይ ያለ ሰው ኤአይ መጠቀም መቻል መጀመር አለበት። that's the point. ቅድም እንዳልኩት እንግዲህ ብዙዎቹ ለኮምፒውተር ወይም በቴክኖሎጂ ዘርፍ ላይ ላሉ ሰዎች ብቻ ተደርጎ የሚታሰብበት ነገር ልክ አይደለም። የተለያየ በፋይናንስ ላይ ሊሆን ይችላል፣ በሄልዝ ኬር፣ ማኑፋክቸሪንግ፣ ክሪኤቲቭ ወርክ ሊሆን ይችላል። እንዲሁም ደግሞ በእኛ ሙያ በሶፍትዌር ኢንጂነሪንግ በጣም ብዙ ችግሮችን እያቀለለ በጣም ብዙ ስቴፖችን ሄዷል ማለት ነው። ስለዚህ በዋናነት ኤአይ ምንድነው የሚሰራው ከሚለውን ለማንሳት ያክል መጀመሪያ እንግዲህ ቅድም በተለያየ ኢንዱስትሪ ውስጥ ያሉ ሰዎችን በሐሳብ ማገዝ ነው ብለናል። እንግዲህ ሪሰርቸሩን በሪሰርቹ፣ ማኑፋክቸሪንግ ላይ ያለው በማኑፋክቸሪንግ፣ ቪዲዮ ፕሮዳክሽን የሚሰራ ካለ በሱ፣ ሶፍትዌር ኢንጂነሪንግ የሚሰራ ካለ በኮዲንግ፣ ፕሮጀክት ማኔጅመንት የሚሰራ ካለ በፕሮጀክት ማኔጅመንት፣ ፋይናንስ ላይ የሚሰራ ሰው ካለ በዛ ኤሪያ ላይ። ይሄ ደግሞ እንግዲህ በቋንቋም የሚወሰን አይደለም ማለት ነው። ያው እንግዲህ አንዳንዴ ግሎባል ላንጉጆች በሰፊው ብዙ ተጠቃሚ ተናጋሪ ያላቸው ከሆኑ እነሱ በደንብ በቂ ዳታ ትሬን ለማድረግ ያው እንግዲህ ዳታ እየወሰደ ስለሆነ ትሬን የሚያደርገው በቂ መረጃ አላቸው። በሱ ላይ ብዙ አድቫንስድ ሄዷል። አሁን ምናልባት ሞክራችሁ ከሆነ በአማርኛ ስትጽፉ ብዙ ጊዜ ስትራግል ያደርጋል። ቢካዝ በቂ ለትሬኒንግ የሚሆን በቂ ዳታ ስላላገኘ ማለት ነው። የሚሰራው ስራ በላንጉጅ የሚገደብ አይደለም፣ በፊልድ የሚገደብ አይደለም። ስለዚህ ኤአይ ሁላችንንም ልናውቀው ልንረዳውና ልንጠቀመው የሚገባ ቴክኖሎጂ ነው ማለት ነው። አሁን ላይ እንግዲህ እስከዛሬ ከምናውቀው የኢሜይል ኮምፖዝ ማድረግ ወይም ደግሞ እነዚህ ሾርት ኩዌሽን ኤንድ አንሰር ቻት ፊቸሮች ባሻገር አሁን ፎቶዎችን ጀነሬት ማድረግ ይችላል፣ ቪዲዮዎችን መስራት ይችላል፣ ኮድ ጀነሬት ማድረግ ይችላል፣ ላርጅ ዳታ ሰጥተነው ፓተርኑን ፋይንድ ማድረግ ይችላል። ይሄ ሪሰርች ላይ ምናልባት ተጠቀሙ ካላችሁ። ስለዚህ አፍተር ኦል ምንድነው የተሰጠውን ነገር ዲፕ አናላይሲስ ሰርቶ የሰው ልጅ ቢጠየቅ ሊመልሰው ከሚገባው መልስ ጋር ተቀራራቢ ወይም ደግሞ እሱ እንደውም እንደ ሰው ስለማይደክመው በተሻለ መንገድ ዳታ ማቅረብ እንደሚችል ነው የሚታሰበው ማለት ነው። ስለዚህ አዝለንጋዝ
ዳታ እስካገኘ ድረስ ሊማርበት የሚችለው ዳታ እስካገኘ ድረስ የትኛውን ፊልድ ላይ ኦፕሬት ማድረግ የሚችል ቴክኖሎጂ ነው። ስለዚህ ዶክተሮችም ይሆኑ መምህራንም ይሆኑ ተማሪዎችም ይሆኑ በየትኛውም ፊልድ ላይ ያለ ሰው ኤአይን መጠቀም መቻል አለበት። እንግዲህ ብዙዎች እንደሚያስቡት ኤአይ አሁን ሰዎችን ይተካል ወይም ደግሞ የተለያዩ ሙያዎችን ቴክኦቨር ማድረግ ይችላል የሚለው ነገር አለ። ወደ እሱ ጉዳይ ስንመጣ ኤአይ ናቹራሊ ኮንሺየስ አይደለም። ምክንያቱም ዳታ ሰጥተነው በዛ ዳታ ላይ ወይም ደግሞ በተሰጠው መረጃ ኮንቴክስት ልክ ተነስቶ አውትፑቱን ፕሪዲክት ነው የሚያደርገው። ለምሳሌ የምንፈልገውን ነገር ፕሪዲክት አድርጎ ነው ይዞ የሚወጣው። የሰው ልጅ ደግሞ ኮንሺየስ ሆኖ ማሰብ ይችላል። ስለዚህ አሁን በሁለቱ መካከል ሰፊ ጋፕ አለ ማለት ነው። ማጂክም አይደለም። ኤአይ ደግሞ ብዙ ጊዜ ይሳሳታል። አይታችሁ ከሆነ የምንጠቀማቸው ማንኛውም አይነት ቱል ላይ ከታች ዲስክሌመር ያስቀምጣሉ። ኤአይ ይሳሳታል፣ ስለዚህ ተጠንቅቀህ ሪቪው ማድረግን እንዳትረሳ የሚል መረጃ ወይም ደግሞ እንደ ኖት ያስቀምጥልናል። ዛስ ዋይ እንግዲህ ኤአይ ሙሉ በሙሉ ኃላፊነት ሰጥተነው 100% ስራው ሊሰራ አይችልም። ነገር ግን በቂ ጋይዳንስ እስካገኘ ድረስ የምንፈልገው ማንኛውንም ስራ በቀላሉ በአጭር ጊዜ ውስጥ ሊሰራልን ይችላል ማለት ነው። ሌላው እንግዲህ ያው ኤአይ ትልቅ ኢቮሉሽን ነው። እንግዲህ ከዚህ በፊት ብዙዎቻችን ሪሶርስ ስንፈልግ በተለይ ኦቨር ዘ ኢንተርኔት ከሆነ ጉግል ሰርች ኦር ያሆ የተለያዩ የሰርች ኢንጂኖችን ተጠቅመን እንፈልጋለን። አሁን ይሄ የጉግል ልክ እንደነሱ ይሄ ኤአይ የሚባለው ሰርች ኢንጂን አይደለም። it is just ትሬን በተደረገው ዳታ በልክ ሰውን በምታወሩበት መንገድ ሊያወራ የሚችል ነገር ነው ማለት ነው። የድምጽ ኮሚኒኬሽን ማድረግ ይችላል። የቮይስ ቻት አሁን መልቲሞዳል ከሆኑ በኋላ ብዙዎቹ በድምጽም ልናወራቸው እንችላለን ማለት ነው። ስለዚህ አንድ ሰው ስለሆነ ጉዳይ ብሬንስቶርም ማድረግ ሀሳብ ካለው ወይ ደግሞ ስለሆነ ነገር መማር ከፈለገ ቮይስ ቻት ከፍቶ መጠየቅ ይችላል ማለት ነው። አዚፍ አንድ ተማሪ እያጠና የሆነ ነገር ከከበደው አስተማሪው አብሮት እንዳለ ሆኖ መማር ይችላል። ለምን ቮይስ ቻት ከፍቶ ስለዚህ ጉዳይ አስረዳኝ፣ ይሄኛው ነገር አልገባኝም፣ ይሄ ማለት ምን ማለት ነው የሚለውን በደንብ እንዳስተማሪ እየጠየቀ መሄድ ይችላል። እንግዲህ ኤአይ እዚህ ሌቭል ላይ ሲደርስ በጣም ብዙ ስቴፖችን አልፎ ነው። እንግዲህ ኮንሰፕቱ በነገራችን ላይ 1950 አካባቢ ነው የጀመሩት። 2002 አካባቢ የዲፕ ለርኒንግ ከመጣ በኋላ ይሄ ኢሜጅ ሪኮግኒሽን ሀሳቦች በደንብ ከተካሄደባቸው በኋላ 2017 ላይ የትራንስፎርመር የሚባለው አርኪቴክቸር ከመጣ በኋላ በተለይ ከዛ 22 ላይ ደግሞ እነ ቻትጂፒቲ በተለይ የኤአይ ሜንስትሪም እንግዲህ ዛኔ ነው በሰፊው መምጣት የጀመረው። ከዛ በኋላ ነን ስቶፕ ነው እየሄደ ያለው። ሞስት እድገቱም በጣም ኤክስፖኔንሻል ሆኖ መጣ ማለት ነው። አሁን እንግዲህ በኤአይ ዘርፍ ላይ ብቻ ማነው በሄልዝ ኬር ላይ ብቻ እንኳን ወስደን ብናይ በጣም ብዙ የፔሸንት ትሪያጅ ላይ ሊሆን ይችላል፣ የክሊኒካል ዶክመንቴሽን ዲያግኖሲስ ላይ የጤና ባለሙያዎችን በጣም ሰፖርት እያደረገና ዶክተሮች በጣም ሪፒቲቲቭ የሚሰሩ ስራ ካለ እሱን በተለይ የሩቲን ፓርቱን በደንብ አድርጎ ሪቪው ያደርግላቸዋል። ፕራዮሪታይዝ ማድረግ ያለባቸው ካለ በደንብ አድርጎ አናላይዝ እያደረገ ሰፖርት ያደርጋል። ፋይናንስ ላይ ፍራውድ ዲቴክሽን ላይ በጣም በሰፊው ጥቅም ላይ እየዋለ ነው። የሪስክ ስኮር ባንኮች ላይ በደንብ ይጠቀሙበታል። ዶክመንት ሪቪው በተለይ ብዙ ከስተመር ያላቸው የፋይናንስ ተቋማት እንደዚሁ እሱ ላይ ሊጠቀሙበት ይችላሉ። ማርኬት ሪሰርች ላይ በጣም ሊጠቀሙበት ይችላሉ። እነዚህ አሁን እንግዲህ የየራሳቸው ሞዴል ተሰርቶላቸው ልክ አሁን እኛ ኮዲንግ ስንሰራ በጣም አድቫንስድ የሆኑ የኮዲንግ ኤአይ ፓወርድ የሆኑ ኤዲተሮች መጥተውልናል እና ኦልሞስት ከሞላ ጎደል አሁን እንግዲህ ኮድ መጻፍ አላስፈላጊ የሆነበት አዝሎንጋዝ በቂ ኮንቴክስት በቂ መረጃ እስከሰጠነው ድረስ ራሱ በራሱ ቴክ ኬር ሊያደርግ የሚችልበት ሌቭል ላይ ደርሷል። በጤናውም ዘርፍ እንደዚሁ ፋይናንስ ላይ፣ ኤዱኬሽን ላይ፣ የሪቴል እና ኢኮሜርስ፣ ማኑፋክቸሪንግ እና ሎጂስቲክስ ላይ በጣም በተለያየ ኢንዱስትሪ ላይ ወይም ደግሞ በተለያየ የስራ ዘርፎች ላይ ሙያዎች ላይ በሰፊው ትራንስፖርት እያደረገ ይገኛል ማለት ነው። ግን ብዙዎቻችን እንግዲህ ቅድም እንዳልኩት ብዙ ሰው ስቲል ይሄ የቴክኖሎጂ ጉዳይ ስለሆነ አብዛኛውን ነገር ለቴክኖሎጂ ሰዎች መጠቀሚያ ተብሎ የተሰራ ነገር ተደርጎ የመወሰድ አለ። አይ ቲንክ ሁላችንም የሚመለከተን ነው። ብዙዎቻችሁ ተጠቅማችሁበታል ብዬ አስባለሁ። ኤአይ ጀነሬት የተደረጉ ኢሜጆች ኦልሞስት ከትክክለኛ ፎቶ ለመለየት እጅግ በጣም አስቸጋሪ የሆኑበት ሌቭል ላይ ደርሰዋል። እንግዲህ ብዙ እቃዎችም ምናልባት አሁን የግራፊክስ ሙሉ በሙሉ በቻትጂፒቲ የምሰራ ከሆነ ዴፊኒትሊ ለግራፊክስ ልጠቀምባቸው የምንችላቸው ቱሎች
ሊቀሩ ይችላሉ ወይም ደግሞ ኤአይ ፓወርድ ሆነው ሊመጡ ይችላሉ ከሆነ ጊዜ በኋላ ማለት ነው። ስለዚህ ቴክኖሎጂውን በራሱ ጊዜ ሽፍት እያደረገ በኤአይ ደግሞ ሰፖርት እየተደረገ በደንብ እየሄደ ይገኛል ማለት ነው። ሶ እንግዲህ አሁን ወደ ሃይፑ እንምጣ። ሃይፑ ላይ ምንድነው እንግዲህ ብዙ ሙያዎች ሶፍትዌር ኢንጂነሪንግን ጨምሮ ሶፍትዌር ዴቨሎፕመንትን ጨምሮ ስራው ተወስዷል። ኤአይ ካለ ከዚህ በኋላ ሰዎች በዚህ ፊልድ ላይ አያስፈልጉም የሚል ግንዛቤ አለ። እሱን በደንብ አይ ቲንክ በደንብ መነጋገር አለብን ብዬ አስባለሁ። እዚህ ላይ መረዳታችንም በደንብ ጀስቲፋይ ሊደረግ በሚችል መንገድ መሆን መቻል ስላለበት ኤአይ ሐሳቡ እንዴት ነው የሚሰራበትን መንገድ ነው የቀየረው። ኢስኖት ስራውን ማጥፋት ከገበያ ላይ ማጥፋት ቶታሊ ሳይሆን የሚሰራበትን መንገድ ነው የቀየረው እንበልና ለምሳሌ በፊት በእግር ይሄድ ነበር አይደል? ከሆነ ቦታ ወደ አንድ ቦታ ሰዎች በእግር ይሄዱ ነበር። ከዛ በኋላ በፈረስ በበቅሎ፣ ከዛ በኋላ መኪና መንገድ ሲሰራ በመኪና፣ ከዛ በኋላ ደግሞ እሱን ለፍጥነት አይመችም ተብሎ በፕሌን መጣ አይደል? ስለዚህ ስቲል ትራንስፖርት አለ፣ መንገዱ አለ። ስለዚህ ያ ነገር ያ ሰርቪስ ስቲል አለ። የተቀየረው ምንድነው የሚኬድበት መንገድ ነው። በፊት በእግር ይኬድ የነበረው በበቅሎ በፈረስ ከዛ በኋላ በመኪና ወር በአውሮፕላን ስንል ደወይ የሚሰራበት መንገድ ነው የተቀየረው። ስለዚህ ሶፍትዌር ዴቨሎፕመንትም የሚሰራበት መንገድ ተቀይሯል። ወይም ደግሞ ሌላ ሙያ ላይ ያለ ወይም ደግሞ ሌላ ኢንዱስትሪ ላይ ያለ በተመሳሳይ ይሄ የኛ ሙያ ተወስዷል ብሎ የሚያስብ ሰው ሊረዳው የሚገባው በዚህ መንገድ ነው። ሶ መፍትሄው የሚሆነው የኔ ሙያ አውትዴት አደረገ ወይም ከገበያ ወጣ ሳይሆን አሁን የሚሰራበት መንገድ ስለተቀየረ በዛ መንገድ እንዴት ነው እኔ አሁን አዲሱን አካሄድ ለምጄ ወይም ተላምጄ በዛ መንገድ መስራት የምችለው እንዴት ነው የሚለውን ነገር ነው ማሰብ መቻል ያለብን። ስለዚህ ኤአይ አንድን ስራ ያጠፋል ይወስዳል ሳይሆን የሚሰራበትን መንገድ ይቀይረዋል ነው የሚሆነው ማለት ነው። ስለዚህ አሁን እየመጡበት ይሄ ምንድነው ኤአይ ይዞት የመጣው ለውጥ እየሄደበት ያለው መንገድ የሆነ ኮመን ፓተርን አለው። ለምሳሌ በተለያየ ኢንዱስትሪ ውስጥ ገብታችሁ ብታዩ ሩቲን የሚባሉ ስራዎች በአብዛኛው ተቀይረዋል። አሁን ለምሳሌ ፕሮግራሚንግ ላይ ስንመጣ ስለ ክረድ ኦፕሬሽን አንድን ክረድ ኦፕሬሽን ለመስራት ወይም ደግሞ ዳታ ማኒፑሌት ስናደርግ ይሄ ዳታቤዝ ላይ ኢንሰርት ማድረግ፣ ከዳታቤዝ ላይ ሪድ ማድረግ፣ ዲሊት ማድረግ፣ አፕዴት ማድረግ እነዚህ ክረድ የሚባሉ ኦፕሬሽኖች ናቸው። እንግዲህ ቴክኒካሊ በሶፍትዌር ዴቨሎፕመንት ላይ ያላችሁ ታውቁታላችሁ። እሱን ስራ ከዚህ በኋላ ዴቨሎፐሮች ይሰሩታል ተብሎ አይታሰብም። ቢኮዝ ኢት ኢዝ ሶ ሲምፕል ኤአይ ኢዚሊ ሃንድል ሊያደርገው የሚችለው ነው ማለት ነው። እንግዲህ ኤክስኪዩሽን ቺፐር ሲሆን መታወቅ ያለበት ነገር አሁን እነዚህ ነገሮች ኤአይ ይሰራቸዋል አለን አይደል? ለምሳሌ ክረድ ኦፕሬሽን በጣም ሲምፕል ሶ ኤአይን እንዲ ኢንሰርት የሚያደርግ ዲሊት የሚያደርግ አፕዴት የሚያደርግ ሪድ የሚያደርግ ስራ ላይ ስንለው within a second ኮዱን ጀነሬት አድርጎ ይሰጠናል። ግን የዛኔ ምን ተፈጠረ? በፊት ዴቨሎፐሩ ራሱ ስለሚሰራው ራሳችን ስለምንጽፈው ኮዱን we know everything እየሰራና አይደለም የሚለው ነገር በእጃችን የተጻፈ ስለሆነ የተሳሳተ ነገር ቢኖር እንኳን ሪስፖንሲቢሊቲ መውሰድ እንችላለን እኛ። አሁን ግን ሙሉ በሙሉ ኤአይ እንሰራለን ብለን ስናስብ ዲሲሽን ሜኪንጉ ያን ያክል ሰው እንደሰራው አኩሬት ላይሆን ይችላል። because ሁሌም እሱ ሊረዳ የሚችለው በሰጠነው ኢንፑት ልክ ስለሆነ ማለት ነው። ሐሳቡ ምንድነው? ኤአይ ናቹራል ላንጉዌጅ ነው የሚቀበለው። ለምሳሌ ፕሮግራሚንግን ሰዎች አይረዱትም ማለት በሌላ ፊልድ ላይ ያሉ ሰዎች ሊረዱት አይችሉም። እኔም ስለ ጤና የሆነ ነገር ማወቅ ብፈልግ ዶክተሮችን ሄጄ ለጠይቀው የምችለውን ነገር ኤአይን ራሱን መጠየቅ እችላለሁ። የዛኔ የምጠይቀውን ጥያቄ እሱ ራሱ ሲመልስልኝ ለኔ በሚገባኝ መንገድ መሆን መቻል አለበት። at the same time እሱን የምንጠይቀው ጥያቄም በደንብ ሊገባው የሚችል አንደርስታንድ ሊደረግ የሚችል ነገር መቻል አለበት። ለዛ ደግሞ እንግዲህ ፋይናሊ የምንሰጠው ፕሮምፕት ወይም ደግሞ የምንሰጠው ኢንፑት ኦር ጥያቄው ለሱ የምናቀርበው ጥያቄ አንደኛ ኮንቴክስቱ ወይም ደግሞ ስለምንድን ነው እንዲያስብ የምንፈልገው፣ ሁለተኛ በምን ልክ ነው የሚያስበው። ለምሳሌ እንደ ጀማሪ ተማሪ ሆነ አስብና ይህን ጥያቄ ስራልኝ ብለን ስንጠይቀውና እንደ ኤክስፐርት ሆነ አስብና ይህን ጥያቄ ሶልቭ አድርግልኝ ስንለው የሚሰጠው አውትፑት የተለያየ ነው። ስለዚህ አጠያየቃችን በጣም ኢምፖርታንት ነው። that's why ወደ መጀመሪያው ነጥብ ስነሳላችሁ ስራ ኤክስኪዩሽኑ ቺፐር በሆነ ቁጥር ዲሲሽን ሜኪንጉ በጣም ኤክስፔንሲቭ እየሆነ ይመጣል ማለት ነው። ስለዚህ አሁን ቫይብ ኮድድ የሆኑ ኮዶችን ወይም ደግሞ ቫይብ ኮድድ የሆነ አንድ የሆነ ሶፍትዌርን የሆነ ሰው አመጥቶ ቢሰጣችሁ አምኖ ለመቀበል በጣም ያስቸግራል። ለምን?
ቫይብ ኮር ነው የተደረገው። በደንብ ዴቨሎፐሮች በጥልቀት ገብተው በደንብ አላዩትም። which means የሆነ ኢሹ የመፈጠር እድሉ ከፍ ያለ ነው። እንግዲህ ምናልባት ሰምታችሁ ከሆነ ሶፍትዌር ኢንጂነሮች እንኳን በአብዛኛው ተሰማላችሁ ብዬ አስባለሁ ፕሮዳክሽን ዳታቤዝ ሁላ ዲሊት እስከማድረግ ደርሷል። ሶ የምንሰጠው ጥያቄ በጣም ጥንቃቄ የተሞላበት መሆን መቻል አለበት። ስለዚህ ኤክስኪዩሽኑ የቀለለ ነገር ዲሲሽን ሜኪንጉ ከፍ ስለሚል ኤአይ የኛን ሮል ምናልባት ስላይትሊ ወደ ሌላ እየቀየረው ነው ማለት ነው። ስለዚህ በዛ ልክ ራሳችንን ማዘጋጀት መቻል ያስፈልገናል ማለት ነው። ሌላው በጣም ኢምፖርታንት ነገር ሞዴል ብቻውን በቂ አይደለም። ስለዚህ we need ዳታ ለሱ የሚበቃውን ነገር መስጠት መቻል አለብን። ያንን ደግሞ ትሬን ማድረግ ለተለያየ ከስተም ለሆኑ የአይ ሞዴሎችን ስንሰራ ለዛ በቂ ዳታ መጥቶ ፊድ ማድረግ እና ትሬን ማድረግ ራሳቸውን ኤጀንቶቹን መስራት በጣም ብዙ ስራዎችን አዳዲስ የሆኑ ስራዎችን ይዞ ይመጣል ማለት ነው። ሶ ከዚህ በኋላ እንግዲህ ልንረዳው የሚገባ ትልቁ ነገራችን ምንድነው? አንደኛ ከዚህ በኋላ ኤአይ ሊትሬሲ ኦፕሽናል አይደለም። ለምሳሌ ከዚህ በፊት ጉግል አድርጎ ነገሮችን ማግኘት አለማግኘት እንዴት ነው ብዙ ሰዎች ካለዛም ሰርቫይቭ ማድረግ ስለሚችሉ ያን ያህል ኦፕሽናል ተደርጎ ይቆጠር ነበር። አሁን ግን በጣም ፋስት እና የኤአይ ሊትሬሲ ወይም ደግሞ ስለ ኤአይ ያለን ዕውቀት ዝቅተኛ ከሆነ አናሳ ከሆነ ስቲል ምንድነው የሚለው ነገር ላይ ኮንፊውዥን ውስጥ ከሆነን ተገቢ ስለማይሆን የተወሰነ ኢንቨስቲጌት ማድረግና መማር መቻል አለብን ማለት ነው። ሶ እንግዲህ የዴይሊ የምንሰራቸውን ስራዎች በቀላሉ ማቅለል የምንችላቸው ነገሮችን ማቅለል መጀመር መቻል አለብን። እንግዲህ ፕሮግረስ ነው መሆን መቻል ያለበት ነው። አሁን ከቀላል ነገር ጀምረን ይሄ ዴይሊ ሩቲናችን ውስጥ ያሉ ነገሮችን እንዴት አድርገን ነው በኤአይ ኦርጋናይዝ ልናደርጋቸው የምንችለው ከሚለው ጀምረን እየሄድን ከዛ በኋላ የምንሰራውን ስራ ሪሰርችም ከሆነ ዴይሊ የምንሰራቸው ስራዎች ጨምሮ የወር ዓመት ፕላኖቻችንን ሁሉ በሱ ማድረግ እንችላለን ማለት ነው። ከዛ በተለይ ይሄ ሬፒቲቲቭ የሆኑ ነገሮችን ለምሳሌ አሁን ቪዲዮ ቅርጽ ከሆነ ስኬጁሌን ራሱ እንዴት አድርጎ ሊያስተካክልልኝ እንደሚችል እርስ በርስ እንዴት ሲንክ ሊደራረጉ የሚችሉበት መንገድ ምንድነው የሚለውን ራሱ ፓተርኑን ፈልጉ ኔክስት ቪዲዮ ይሄን ብሰራ ብሎ ሰጀስት ሊያደርገኝ ይችላል። እና እነዚህን አጠቃላይ በደንብ አድርገን መስራት መቻል አለብን፣ መለማመድ መቻል አለብን። ምክንያቱም አሁን ኤአይ እንግዲህ እንዳልኳችሁ በጣም አድቫንስድ እየሆነ ነው። በየጊዜው አዳዲስ ፊቸሮች እየመጡ ነው። ወደ ኤጂአይ ቀርበናል አልቀረብንም ወደሚለው ጥያቄ እየተቃረብን ነው። ይሄ ከጀነሬቲቭ ኤአይ የሆነ ዳታ ተቀብሎ የሆነ ነገር አውትፑት ከማምጣት ያለፈ ጄኔራል ኢንተለጀንስ የሚባለው እንግዲህ ከሰዎች ጋር ይገዳደራል የተባለው ኤአይ ወደፊት እየመጣ ነው። ሶ በዚህ ሂደት ውስጥ እንግዲህ እኛ ቤዚክሱን ማናቅ ከሆነ ምናልባትም ወደ ኋላ መቅረታችን እንደስከዛሬው ቶለሬት ሊደረግ የሚችል ወይም ደግሞ በቀላሉ ቀለል ያለ ዋጋ ሊያስከፍለን የሚችል ነገር እንዳልሆነ መታሰብ መቻል ያለበት ማለት ነው። ስለዚህ ብዙዎቻችን የኔን ስራ ኤአይ ይወስደዋል ብለን ሳይሆን ከኤአይ ጋር የኔን ስራ እንዴት አድርጌ ማስቀጠል እችላለሁ። ምክንያቱም አሁን አንድ ሰው ቅድም ያነሳሁት ኤግዛምፕል ብንጠቀም በመኪና የመጣ ሰውና በፕሌን የመጣ ሰው እኩል አይደርስም አይደል? ለምሳሌ ከኤክስ ተነስቶ ወደ ዋይ የሚሄድ ሰው በፕሌን ሲመጣ ይፈጥናል ተብሎ ነው የሚታሰበው። ስለዚህ ከደረሰ በኋላ ሌላ ስራ እንዲሰራ ኤክስፔክት ይደረጋል። በመኪና የሚመጣው ሰው በመጣበት ታይም ማለት ነው። ለምሳሌ 8 ሰዓት መንገድ ከሆነ በፕሌን 1 ሰዓት ከመጣ ይህ ሰው 7 ሰዓት አትርፏል። ሰው በ7ቱ ሰዓት ደግሞ ተጨማሪ ስራ እንዲሰራ ኤክስፔክት ይደረጋል ማለት ነው። ስለዚህ በተለይ በሰለጠነው ዓለም ውስጥ ስትሰሩ አሁን እኔ ራሴን በመሰራበት ካምፓኒ እስከዛሬ የአንድ ቀን ተብሎ የሚሰጠን ስራ ምናልባት አሁን የአንድ ሰዓት ስራ ተደርጎ ይወሰዳል። ቢኮዝ አሁን ኤአይ መጠቀም አለመቻል ቶለሬት ሊደረግ የሚችል ነገር ስላልሆነ ቶታሊ ከማርኬቱ ሊያስወጣን ይችላል። ሶ በዚህ ሂደት ውስጥ ትልቁ ፖይንት ኤአይ የማይጠቀሙ ሰዎች ኤአይ በሚጠቀሙ ሰዎች ሪፕሌስ ይደረጋሉ። ይሄ 100% ጋራንትድ ነው። ነገር ግን ኤአይ ስራዬን ይወስድብኛል ሳይሆን what can I do with AI ወይም ደግሞ how can I thrive with AI የሚለው ነገር መሆን መቻል አለበት የሚቀጥለው የምናስበው ነገር ማለት ነው። ስለዚህ ኤአይም በትንሹ ይሄን ይመስላል። እንግዲህ ሞር ወደኛ ፊልድ ደግሞ ሳመጣው
ይሄ የአይን ኮንሰፕት ብዙ ዴቨሎፐሮች አሁን ሶፍትዌር ኢንጂነሪንግ ወርዝ ያደርጋሉ እንማሩ የሚል ጥያቄ በጣም ብዙዎች ጠይቃችሁኛል። ባለፉ ቪዲዮዎች በሰራኋቸው ኮንተንቶችም ላይ ተመርኩዛችሁ ኮሜንቶች ሰጣችሁኛልና እሱን ለመመለስ ያክል እንዳልኩት እንደማንኛውም ሙያ ይሄም ሸፑ ነው የተቀየረው ወይም ደግሞ የሚሰራበት መንገድ ነው የተቀየረው። ስለዚህ ራሳችሁን ከኤአይ ጋር አንደኛ እንደ ጀማሪ ተማሪ እንዴት ነው ልጠቀምበት የሚችለው የሚለው ነገር በደንብ ማወቅ መቻል አለባችሁ። ቢኮዝ ኤአይ አሁን አንዱ የቀየረው ነገር የመማር ማስተማር ሂደቱን ነው። ወይም ደግሞ ተማሪዎች ክላስ ገብተው ከአስተማሪው ተምረው መምጣት ብቻ ሳይሆን ቤታቸው ቁጭ ብለው እንደ አስተማሪ በቮይስ ቻት እያደረጉ ኢንተራክቲቭ በሆነ መንገድ መጠየቅ እና ጥያቄያቸውን እየጠየቁ መማር ይችላሉ ማለት ነው። መጽሐፍ ሰጣችሁ መጽሐፉን ሰመራይዝ አድርጎ ሊያስተምራችሁ ይችላል። ስለዚህ አንዱ የመጀመሪያው ነገር ራሱን እንዴት አድርጌ ልማርበት እንደ መምህር እንዴት ልጠቀመው የሚለው ነገር ነው። ምክንያቱም እንደ ጀማሪ እንግዲህ ስኪል ቢውልድ ማድረግ አለባችሁ፣ ዲሲፕሊን ቢውልድ ማድረግ መቻል አለባችሁ፣ ፋንዳሜንታሎችን በደንብ አንደርስታንድ ማድረግ አለባችሁ። የትኛውም ተማሪ ቢሆን በየትኛውም ሌቭል ላይ ያለ ተማሪ ቢጠቀመው አዋጭ መንገድ ነው ብዬ አስባለሁ። ከዛ በኋላ ወደ ስራ ስትገቡ ደግሞ አንደኛ ራሱን ስራውን በኤአይ ሰርታችሁት ከሆነ ወይም አንደርስታንድ አደረገዋለሁ ብላችሁ የምታስቡ ከሆነ መጀመሪያ ኤአይ የሰራውን ስራ ኦኬ በሱ መስራት ትችላላችሁ። ካልሆነ ግን ራሳችሁ ስሩት፣ ያስቸግራችሁ ይክበዳችሁ፣ ከዛ በኋላ በኤአይ ስሩት። ከዛ በኋላ ደግሞ እኔ ለምንድን ነበር መጀመሪያ ከበዴ ብላችሁ ኤአይን ራሱን በመጠየቅ አንደርስታንድ ልታደርጉት ትችላላችሁ። ከዛ ደግሞ የጻፋችሁትን ኮድ ራሱኑ ዞራችሁ ደግሞ በኤአይ ሪቪው አድርግልኝ፣ የቱ ጋር ነው ላሻሽል የምችለው ኢምፕሩቭ ላደርግ የምችለው የሚለውን ነገር ራሱን እየጠየቃችሁ መማር መቀጠል ትችላላችሁ። እንግዲህ አንደርስታንዲንጋችሁ ከፍ እያለ በመጣ ቁጥር ደግሞ የምትሰሩ ስራም የበለጠ ኳሊቲው እያደገ መምጣቱ አይቀርም። በዛ ልክ መማር አለብን ብዬ አስባለሁ። እንግዲህ ሊትሬሲ ቅድም ኢምፖርታንት ነው ካልን ሁሉም ሙያ ላይ ያለ ሰው ሊማረው አንደርስታንድ ሊያደርገው ይገባል። ፕሮምፕት ምንድን ነው? ቢያንስ እንዴት አድርጌ ነው የምጠቀመውን ቻትቦት ወር ደግሞ የምጠቀመውን ቱል መፈልገውን አውትፑት በምፈልገው ልክ ወር ደግሞ ስታንዳርድ ካለው በዛ ስታንዳርድ ልክ እንዴት አድርገው ነው አውትፑት ሊሰጠኝ የሚችለው የሚለውን ነገር አንደርስታንድ ማድረግ አለብን። ያ ደግሞ ጥያቄ መጠየቅ ወይም ደግሞ አጠያየቃችን በደንብ ማሳመር ያስፈልጋል ማለት ነው። ዳስ ዋይ የፕሮምፕት ኢንጂነሪንግ ማንም ሰው ሊወስደው የሚገባ ነገር ነው። ቢካዝ ናቹራል ላንጉጅ ነው የምንጽፈው። ልክ አንድን ሰው ይሄ ነገር አልገባኝም በዚህ መንገድ አስረዳኝ፣ ስታስረዳኝ ደግሞ የምፈልገው ሾርት ሰመሪ በፒዲኤፍ ነው ኦር ደግሞ ቡሌት ፖይንት አድርገህ እንደዚህ ያሳየኝ ምናምን እኛ በምንፈልገው ፎርማት አዘጋጅቶ እንዲሰጠን እንጠይቀዋለን ማለት ነው። ያን ከሰጠን እንግዲህ አንደርስታንድ እያደረገን የምንጠይቀው ጥያቄ በጣም ለኤአዩ የተመቸ ከሆነ የምናገኘው አውትፑትን በዛ ልክ እየጸዳ ይመጣል ማለት ነው። ጥያቄያችን ጥሩ ካልሆነ አውትፑቱም ጥሩ አይሆንም። ጥያቄው ጥሩ ከሆነ ደግሞ አውትፑቱም ጥሩ ይሆናል። የጋርቤጅን ጋርቤጅ አውት የሚባለው ማለት ነው። ስለዚህ ኤአይ ሊትሬሲ በጣም ኢምፖርታንት። በነገራችን ላይ የግድ ትሬኒንግ መውሰድም አይፈልግም። ላይክ ሰው ዲሲፕሊን እንደሆነው ይሄ ነገር ያስፈልገኛል ብሎ ማጥናት ከቻለ ዩቲዩብ ላይ ገብታችሁ ብዙ ቪዲዮዎችን ማየት እና በዛው መረዳት የምትችሉበት ሰፊ እድል አለ ብዬ አስባለሁ። ኤአይ ሊትሬሲ ኢዝ ኖት ኦፕሽናል። በዛ ልክ ራሳችንን ማዘጋጀት አለብን ብዬ አስባለሁ። ስለ ኤአይ ኤቮሉሽን በተለያየ ኢንዱስትሪ ላይ ያመጣው ኢምፓክት እና እንዴት አድርገን ከሱ ጋር አብረን መሄድ እንችላለን ወይም ደግሞ እንዴት ልንጠቀምበት እንችላለን፣ ፕሮዳክቲቪቲያችንን እንዴት ልናሻሽልበት እንችላለን፣ ራሳችን እንዴት ልናስተምርበት እንችላለን የሚለውን እንግዲህ በአጭሩ በዚህ መንገድ አቅርቤላችኋለሁ። ይሄ ፕሮግራም ደግሞ ወይም ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቧቸው ወዳጆቻችሁ በማጋራት የዩቲዩብ ቻናሉን ቤተሰብ ይሁኑ። በተመሳሳይ ደግሞ እንዲህ አይነት ኮንተንቶችን የምትሰሩ ከሆነ ምናልባት ፍየል ቤት በሚገኘው የዩኖሶ ስቱዲዮ መታችሁ መስራት ትችላላችሁ። ምናልባት በእኔ በኩልም ልታገኙ ትችላላችሁ። ከታችም ስልክ ቁጥሩ አለ፣ ደውላችሁ ማግኘት ትችላላችሁ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ